ሰላም አለይኩም ወራህመቱላህ። ለውጪ አልጋ ለቤት ቀጋ የሚባሉ ሰዎች አሉ። ትንሽ አይደሉም፣ በጣም ብዙ ነው። ይሄ በጣም ትልቅ የሚያስጠላ ባህሪ ነው። ምን ማለት ነው መሰላችሁ? ቤት ውስጥ አውሬ ነው። ከጎረቤቱ ጋር አይመችም። አብሮት ለሚኖረው ሰው ምንም አይመችም። ውጪ ላይ ግን በጣም ሲበዛ ብዙ ዝና ያለው ሰው የሚወራለት ሰው ነው። ይሄ አይደለም ያንተም ማንነት ወይም ያንቺን ማንነት አብሮሽ ያለ ሰው ባለቤትህ ጎረቤትህና በስራ ባልደረቦችህ አብረህ ረጅም ጊዜ በክፉም በደጉም አብረሃቸው የኖርኳቸው ሰዎች ላንተ ማንነት በጥሩነት ሲመሰክሩልህ ይሄ ነው ጥሩነትህን የሚያሳየው። ከጎረቤትና ከቤተሰብህ ከቅርብ ሰዎችህ ጋር አይንህ ላፈር እየተባባል ከአንተን መስማት ማየት የማይፈልጉ ውጭ ላይ ዝናህ ቢወራልህ ዋጋ የለውም። ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ ይላሉ ነብዩ አለይሂ ሰላቱ ወሰላም። ሰው ማለት ምርጥ ሰው ማለት ለቤተሰቡ በተለይ ለሚስቱ መልካም የሚሆን ሰው ነው። እኔ ለባለቤቶቼ ለሚስቶቼ መልካም ነኝ ሲሉ ተናግረዋል። እንዲህ አይነት ሰዎች እንኳን ከጎረቤት ብቻም አይደለም መስጂድ መሪ የሆነ ይሄን አይነቱ ማለት ነው ከህዝቡ ጋር አውሬ ነው። ውጭ ላይ ግን ማሻአላህ ኡስታዝ ገሌ ይባልለታል። ይሄ ስተት ነው። ምርጫ ቢደረግ በሰፈሩ ላይ በመስጂዱ ላይ ምርጫ ማለፍ የማይችል ውጭ ላይ ግን ዝናው ሊነገርለት ይችላል። ይሄ መሆን የለበትም። ስለዚህ ይሄ አይነት ሰው ቅድም የተባለው አይነት ነው። የቤት ቀጋ የውጭ አልጋ የሚባለው ሰው መሆን ነውና ስለዚህ አንተም ማንነት ሊመሰክርልህ የሚችለው አብሮህ ያለው ሰው ነው። ያ ብቻም ሳይሆን መመስከር ብቻም ሳይሆን ስላንተ መጥፎነት የሚያወራውም ሰው ከሩቅ ያለው ሰው ከሆነ ምንም አትገረም። አሁን በሚዲያ ላይ የሚያቀህ ሰው ማሻአላህ የሚልህ ሰው ይኖራል፣ እንደኔው አሁን እንደዚህ እንደ ቲክቶኩ። ሌላኛው ደግሞ አንተ ብሎ ሰው አስጠላኸኝ ምንህም አያምረኝ የሚልም ሰው አለ። ሁለታቸውም ግን ብዙም አትደንግጥ። ማሻአላህ ስላሉሁም እንወድሃለን ስላሉሁም ብዙ አትደንግጥ። አንተ ብሎ ሰው አስጠላኸኝ አንተን የማላይበት የሚል ሰው ይኖራል፣ በሱም አትደንግጥ። እና ሰው ማለት አብሮት የሚኖረው ሰው ሲመሰክርለት ነው ብለውና ይሄ ነው ሰው አብሮት የሚኖረው ሰው ብቻ ሳይሆን በአካባቢ የሚኖረው ወይም ደግሞ ጥላትህ ራሱ ሲመሰክርልህ ነው። ሸሂደት ቢፈድሊሂ ሐታ العداء والفضل ما شهدت بالأعداء ይላሉ። ስለ ነብዩና ስለ ሱሐቦቹ የሚመሰክሩት እኮ ስለ ሰለፎቹ አብሯቸው ያለው አማኙ ብቻም ሳይሆን ባላቸው ፍትሃዊነት ባላቸው ቁርጠኝነት በሐቀኝነታቸው ሌላውም ሰው ይመሰክርላቸዋልና ይሄ መልእክት ብዙ ሰዎች እየተሸወድን ስለሆነ ነው መጠንቀቅ አለብን ለማለት ነው። አላህ እንግዲህ ኸይር ነገር ነው አላህ ይሻልን።